እግዚአብሔር ቀደም አንተ እንዳልከው እንደወደደው መጠን እንደፈለገ ያደርጋል እንጂ አንተ በገንዘብ ወይም ደግሞ በጣም ቀደም አንተ እንዳልከው አፈቀላጤ ስለሆንክ ወይም ደግሞ ብዙ ግንኙነት ከቸርቹ መሪው ጋር ስላለ የምትቀበለው የጸጋ ስጦታ የለም። አንዳንድ ሰዎች ቤታቸው ቁጭ ብለው ወይ ደግሞ ህብረት ሳያደርጉ የጸጋ ስጦታ በእነሱ ላይ እንዲገለጥ የሚጠብቁ ሰዎች ሊኖሩ ይችላሉ። ነገር ግን የጸጋ ስጦታ እንዲገለጥ በቤተክርስቲያን ህብረት ውስጥ መሆን አለበት። ጸጋውን ካበዛልን በኋላ ነገ ብንወድቅ፣ ነገ ብንዝል፣ ነገ ብንንሸራተት፣ ነገ በኃጢአት ውስጥ ብንወድቅ ለእንዳንተ አይነቱ ነው ጸጋውን የሰጠው አይልም እግዚአብሔር። አይጸጸትም፣ በፍጹም አይጸጸትም ማለት ነው። አይደለም የጸጋውን ስጦታ ለማገልገል የሆነውን የጸጋውን ስጦታ ይቅርና አንድያ ልጁን እንኳን ለኛ ሲሰጥ ፈጽሞ አልተጸጸተም። የጸጋ ስጦታ ለቤተክርስቲያን የተሰጠው ብለናል። ለግል የተሰጠ ጸጋ የለም ካልን ሰው ያ የጸጋ ስጦታ እንዲገለጥ የበለጠ እንዲያድግ በህብረት ውስጥ መሆን ተገቢ ነው። አንዳንድ ጊዜ እግዚአብሔር በተለየ መንገድ ሊገልጥ ይችላል። በጸጋ በቃ በዚህ ነው ታገልግል ሊል ይችላል። እግዚአብሔር ከመረጠ ጥቂት ብሎ ነገር የለም። እግዚአብሔር ከመረጠ ያ ነገር ትንሽ ብሎ ነገር የለም። ምንም ነገር ቢሆን እግዚአብሔር ብቻ ይመረጣል።